ገድለ መባጽዮን ዘሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከዚህም በኋላ በዓሉም የሚያከብር ይልቁንም የመድኃኔ ዓለም መታሰቢያ ለማድረግ የሚጨነቅ ሆነ። በእጅ ፈጭቶ ጥላ ይጠምቃል፣ እንጀራም ይጋግራል፣ ውሃንም ይቀዳል። እንጨትንም ለቆማ በራሱ ተሸክሞ የፈጠረውን ያድን ዘንድ የእንጨት መስቀል የተሸከመ መድኃኔ ዓለምን እያደነቀ እኔንም መታሰቢያውን አድርግ ዘንድ እሸከማለሁ ይላል። በተማሪዎቹም ፊት ተንበርክኮ እሳትን ያነዳል። እሱ ቄስና መምህርም ሆኖ ሳለ መክበርም አልወድም። በመድኃኔ ዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እሱ ባመለከተው ገንዘብ መጋቢ 27 ቀን በዓልን አደረገ። ከፍጹም ምስጋና ጋራ በጾምና በጸሎት ከካህናትና ከዲያቆናት ጋር ዕጣንን በማሳረግ የታራቡትን በመጥገብና የተጠሙትን በማርካት ማህበርን ለየወሩ ሰራ። ማህበርተኞችንም በዕጣ ከፍሎ ስለ አምላካችሁ ስለ መድኃኔ ዓለም ስለ ሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁን እስከሚነጠፍጠፍ አጥንታችሁ እስከሚቀጥቀጥና ደማችሁ እስከሚፈስ ስሩ ድከሙ አላቸው። ጌታችን በወንጌል በአገልጋዩ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ ዋጋውን አይጠፋትም ያለውን ስሙ። መድኃኔ ዓለም ስምማ መታሰቢያን ያደረገ በሱ ዘንድን ባለሟልነትን ያገኛል። እንደሱም ነፍሳትን ከሲኦል ያወጣል። ስለ መድኃኔ ዓለም ስለ ሞቱ ክብርና ስለ እመቤታችን ልቅሶ ስለሚያስደንቅ ሕሙም ታገዙ፣ ደከሙ፣ እስኪ አሰቡት። ከጻድቃንና ከሰማዕታት መታሰቢያ ከመድኃኔ ዓለም መታሰቢያ የተኛው ያክብራል? የተኛውስ ይበልጣል? ይህንን ሰርታችሁ ብትኮነኑ ስለ እናንተ እኔን ይኮንነኝ። ነገር ግን ከተከራካሪ ከክፉ ሰዎች እንነጋገርና ከሰይጣን መነሳሳት የተነሳ አትታወቁ። ከዓለም ፊት ተጠበቁ። ንጽሕናን የለበሰ ንጹሕ ካህን አባታችን መባጽዮን የመድኃኔ ዓለም መታሰቢያ የሚያደርጉትን ሰዎች ዘውትር እንዲህ ይመክራቸው ነበር። የመባጽዮን የረድኤቱ ኃይል እስከ ዘላለም ድረስ ከእኛ ጋር ይሁን፣ አሜን። እሱም የመድኃኔ ዓለም መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየዓመቱ የሚገኝ ፋሲካ አርብ ከሆነበት ቀን ጀምሮ የመድኃኔ ዓለም የስቅለቱ መታሰቢያ ቅድስት ከሆነች ከትንሣኤው ጋር በሦስተኛ ቀን ያድርጋል። በስድስተኛው ቀንን በ10ኛው በ20ኛውን በ30ኛውን በ40ኛውን ቀን የፋሲካ አርብ እስከሚደርስ ቆጥሮ ሁል ጊዜ በየዓመቱ የሚመጣ የስቅለቱን ቀን በአንደኛው ወርም ቢሆን በሁለተኛው በሦስተኛውም ቢሆን የመድኃኔ ዓለም መታሰቢያ ባገኘው ወር ያድርጋል። በአርብ ቀንም እንዲሁ ያድርጋል። በዚህም ቀንም ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉም ለመዳን በፍቃዱ ወዶ ተሰቀለ ይላል። ኃጢአትን ያልሰራ ሐሰትን በአፉ ያልተገኘበት ስለ ሰው ኃጢአት ታመመ፣ ሞተም። የመድኃኔ ዓለም የሞቱ መታሰቢያ በምትሆን በዚህ በአርብ ቀንም ወገቡን ታጥቆ በጉልበቱም ተንበርክኮ በጨዋ ጣፍጥፎ ንጹሕ የስንዴ ዳቦን የጋግራል። በትዕምርተ መስቀልም ያትመዋል። ቁርባኑም ከፈጸመ በኋላ ከዚህ ህብስት ከጽዋዕ ጋራ ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባን ይቆጥራላቸው ዘንድ የመድኃኔ ዓለም መታሰቢያ የሚያደርግ አባታችን ካቀረበው ከዚያ ህብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቁም ሰዎች ይመጡ ነበር። የመድኃኔ ዓለም ቸርነቱ የመባጽዮን ልመናው ከሰይጣን ልጅ ከክፉ ሰዎች አንደበትን ያድነን፣ አሜን። መድኃኔ ዓለም የምትወዱትን አባቶችና ወንድሞች ያደረገውን የተአምሩን ገናናነት ስሙ። በተጻፈ ጊዜም ትንሽ ይበቃል፣ መጽሐፍ ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያም መድኃኔ ዓለም ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም፣ ዕጣኑንም፣ ወይኑንም፣ ዘይቱንም፣ እህሉንም፣ ጨውንም ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔ ዓለም ከመታሰቢያው እህል ምንም አይቀምስም። ዳግመኛም የሰበሰበውን ሁሉ ለመድኃኔ ዓለም መታሰቢያ ለልደቱ ለከበረች ትንሣኤው ለእናቱ ለድንግል ማርያም በዓል ይሰጥ ዘንድ ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ለንጉሥ ከሚገዛቸው ሀገሮች እጅ መነሻ አስራቱን እንዲሰጡት ሁሉ እኔንም ለንጉሴና ለፈጣሪ ለመድኃኔ ዓለም እሰጣለሁ፣ ይህ የመድኃኔ ዓለም ፋንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም ቢሆን አስቀድሞ ለነዳያን ሳይሰጥ አይበላም፣ በየዕለቱም አያስታጉልም። መንግሥተ ሰማያት የሚገባውን የተስፋውን መንገድ እየጠረገ
የመድኃኔ ዓለም በዓል በቀረበ ጊዜ በጾምና በጸሎት 7 ቀን ይማለላል። ሆዱን ሳይጠግብ ራሱን ሳያስተኛ በፍጹም ልቅሶ ነው እንጂ ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፍሳል። ዳግመኛም በውሃ ያይደለ በእንባውን እግሩን ያርሳል። ከልቅሶም ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። እመቤታችን ማርያም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒት ልሰጥህ ዘንድ እነሆ መጣሁ አለችው። በዚያም ጊዜ እንደ ሜሮን ጣቶቿን ከዚያ ጽዋ ነክራ ዓይኖቹ ቀባቸው። ከበሽታውም ዳነ፣ እንደ ቀድሞውን ሆነ። ከዚህችም ዕለት ጀምሮ ሕማም አላገኘውም። ስለዚህም ነገር ከእሱ ርቃ የምትኖር እመቤታችንም ማርያም ዘውትር የምትጎብኛት አንዲት ሴት ምስክር ሆነች። ከዕለታትም በአንድ ቀን ወደ እርሱ መጥታ እመቤታችን ማርያም ለዓይኖች መድኃኒትን ስትኩልህ አየሁ አለችው። እውነትሽ ነው፣ አንቺ እንዳየሽው አየሁ አላት። መድኃኔ ዓለምና እናቱ ቅድስት ማርያምን አመሰግናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመጽፋት ጀርባውን በጅራፍ በመግረፍ እግዚአብሔር አገለገለው። ስለዚህም ነገር ከመድኃኔ ዓለም ኃይልና ረድኤትን ይቀበላል። በተቀደሰች በአርባ ጾምም የመድኃኔ ዓለም ግርፋት እያሰበ ሞተው ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከአላፍ በሚበዛ ሰውነቱን ይገርፋል። ከጀርባውን ግርፋት የተነሳ ደሙ ከመሬት እስኪወርድ ድረስ በልቡም አጥቶ ከምድር ላይ ወደቀ። የመድኃኔ ዓለም መከራውን አስቦ እንደሞተ ሆነ። በዚያም ሰዓት የድንግል ማርያም ልጅ መድኃኔ ዓለም መጣ። ተክለ ማርያም ተነስ፣ እኔ ቁስልህን አድናለሁ አለው። ይህንን ብሎ የጀርባውን ቁስል ዳሰሰው። በዚያም ጊዜ ዳነ፣ ምንም እንዳላገኘው ሆነ። መድኃኔ ዓለም አባታችን መባጽዮን በአንተ እጅ ተገድለን እኔ እንኳን የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋስም ከትንፋስህ ጋር ይጨመር፣ ስጋህም ከነፍስህ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልህበትም የተቀደሰና የከበረ ይሁን አለው። ይህንን ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ። ጡታም ጠባ፣ ለሱም የግራ ጡታን አጠባው። ብፁዕ ተክለ ማርያም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያም ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናናትን ተደሰተች። የድንግል ማርያም ልጅ መድኃኔ ዓለም መባጽዮንን ስለ ሕማሜ ታመሃልና ስለ ሞቴም ሞተሃልና ስለ ክቡር ደሜም ደምህን አፍስሃልና እንደወደድክኝ እኔም ወድሃለሁ። ሁልጊዜንም ከአንተ አለየም። አንተን የወደደ እኔን ወደደ፣ አንተም የጠላ እኔን ጠላ። የላከኝም ጠላ እኔን እንደጠሉኝ እንደ አይሁድ እንደ እነርሱ ይሁኑ። ነፍስህን ከሥጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ። ወደ አንተም የደረሱ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከ በሩቁንም በቅርቡንም ሰው እምርልሃለሁ። እኔ ኢየሱስ መድኃኔ ዓለም በእኔና በእናቴ ማርያም በማይታበል ቃሌ ቃል ኪዳንን ሰጠሁ፣ መሐላዬን አላጓደልብህም። አባታችን መባጽዮን ይህን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ሥራ ለሌለኝ ለእኔ ለኃጢአተኛው ይህንን ሁሉ ስላደረክልኝ ለእግዚአብሔር ምን ይከፍለዋለሁ አለ። ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሁን፣ አሜን። ወዳጆቼ የክርስቲያን ወገኖች ሆይ መድኃኔ ዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃም ሆነ በበግም መታሰቢያም የሚያድርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትና ስንዴን ከልቡ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነትን እላችኋለሁ እስከ 12 ትውልድ እምርለታለሁ። አባቱንና እናቱን ዘመዶችንም ወደ ላይ እስከ 19 ትውልድ እምርለታለሁ ያለውን ስሙ። ዳግመኛም የእኔን መታሰቢያ የሚያድርግ እህልንም ቢያጣ የበደረውንና በችሎቱ የተረዳውን እንጨትና እህል ውሃንም የሰጠው እስከ 7 ትውልድ እምርለታለሁ። ሁሉም በእምነት ይድናል። ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም። በወልድ ያመነ የዘላለም ሕይወት አለው። በወልድ መድኃኔ ዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያያትም። የእግዚአብሔር መቅዘፍትን በላይ ይወርዳል እንጂ እንዳለ በወንጌል። አሁንም በልብ ጨከና አምኖ መታሰቢያን ያደረገ በእኔና በአባቴ በመንፈስ ቅዱስ በእናቴ በማርያም ዘንድ ስለ ሰው ፍቅር ከሰማይ ስለወረድሁ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔ ዓለም በዓሉን
በየወሩ በ27 ቀን መታሰቢያውን አደረጉ። ዳግመኛም የጥምቀትን በዓል አከበሩ። ይኸውም ወደ ባህር ወርዶ የተገለጸበት ነው። እንደ ሥርዓቱ ሕዝቡም ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንም ሁሉ ከበረሃ ከዋሻም ከተራሮችም ሰበሰባቸው። ከእነሱም በደመና የመጣ አለ፣ በንፋስ ክንፍም የመጣ አለ፣ የወርቅ ጫማም ያለው አለ። የሁላቸውም መልካቸው እየራሳቸው ነው። ታላቅ ጉባኤ ሆነ። ከፍ ያለ ስጦታም ባህሪቱ ከሁለት ተከፈለች፣ አንዱ እሳትን አንዱም ውሃን ሆነ። ጌታችን መድኃኒታችን መድኃኔ ዓለም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መባጽዮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ቅዱሳን ሁሉ ያጠምቅ ዘንድ አዘዘው። በመድኃኔ ዓለም ችሎታን ተፈጸመ። ዳግመኛም አንዱን ካህን ይጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችን ወንዶችም ሕዝቡን ያጠምቅ ዘንድ በከበረ በጥምቀት ውሃም አከበራቸው። በየሀገራቸውም ገቡ። እኒህ ቅዱሳንም ወደ በዓታቸው ተመለሱ። ጌታችን መድኃኔ ዓለም ግን ከመላእክት ጋር ቆሞ ይህንን የሚጠይቀውን እኒህን ቅዱሳን ታውቋቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቋቸዋለሁ፣ የማውቃቸው አሉ፣ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን መባጽዮን መድኃኔ ዓለምን የጥምቀት ጸጋ ተሰጣቸውን ከኃጢአታቸውንስ ነጹን አለው። ፈቃዱን ለሚያደርግለት ለመባጽዮን እነዚያን ቅዱሳን አስራት ሰጠው። ቅዱሳንም ያጠምቅ ዘንድ አዘዘው። የአምላካችን ስሙ ይክበር፣ የረድኤቱ ኃይልም የክርስቲያን ወገኖች ያድነን፣ አሜን።